በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከልልማ ከነፈቁ ኩሉ ዋቀተኩ ሚአመና አሜን። ልበቴና አትጨነቁ። የተከበሩ አባታችን መላከ ፀሐይ ቀሲስ አዲሱ ሽፈራው በምዕራብ ሸዋ ሀገረ ስብከት ጽሕፈት ቤት የሰንበት ትምህርት ቤት መደራጃ ክፍል ኃላፊ፣ የተከበሩ አባታችን መላከ ገነት ቀሲስ ኃይለ ኢየሱስ ተረፈ የዚህ የታላቁ የገናናው ደብር አስተዳዳሪ፣ የተከበሩ አባታችን መላከ ፀሐይ ቀሲስ ይትባረክ አስራት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወልመራ ወረዳ የደብረ ገሊላ ቅዱስ አማኑኤል አስተዳዳሪ፣ የተከበሩ ወንድማችን መምህር ታምራት በኦሎንኮሚ በኤጀርሳ ለፎ ወረዳ በኦሎንኮሚ የደብረ ብስራትና መጥምቀ መለኮት ቅዱስ ዮሐንስ አርሴማ የስብከተ ወንጌል ኃላፊ ወንድማችን ዲያቆን እስጢፋኖስ፣ መምህር ዲያቆን እስጢፋኖስ የመደጉድና በወልመራ ወረዳ ቤተ ክህነት የስብከተ ወንጌል ኃላፊ ወንድማችን መምህር ነጅሳ የዚህ ደብር የስብከተ ወንጌል ኃላፊ፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ሊቃውንተ ቤተ ክርስቲያን አባቶች፣ እናቶች፣ ወጣቶች፣ ሕፃናት ሁላችሁም እንደምን አደራችሁ? ድምፃችሁ እንዲሰማ ከፍ አድርጉት። እንደምን አደራችሁ? እንደምን መጣችሁ? እንደምን ቆያችሁ? እግዚአብሔር አምላካችን በምሕረቱና በቸርነቱ በቃልነቱ በመግቦቱ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይመለከት ባለችን ጊዜ ባለችን ቀን ጨምሮ ለዚች ዕለት ላደረሰን ክብር ምስጋና ለእሱ ይሁን። እንኳን ለቅዱስ መድኃኔዓለም ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። አመስግኑ። እስኪ በደንብ ይሰማ ድምፃችሁ፣ አመስግኑ። ነገሮቹ ሦስት በሦስት ቀን የሚያሰልሱት አሁን እንግዲህ እሱ ዋጋ ከፍሎ እኛ ምንም ሳንከፍል በነፃ የወደደን ያኖረን ይህንን ብርሃን እንድንመለከት ያን አስፈሪውን ጨለማ ገፈው አሁን በብርሃኑ እንድንመላለስ ረዳን አምላካችን ክብር ምስጋና ለእሱ ይሁን። አመስግኑ። አንድ እሱ ሲጠራ የማትለየው የመስቀል ስር ስጦታችን እናታችን ወላዲተ ቃል ድንግል ማርያም ስሟ ይክበር ይመስገን። ቅዱሳን እንደየስማቸው እንደሚያደርጋቸው ስማቸው የተመሰገነና ከፍ ከፍ ያለ ይሁንልን። ኤኒና በርሲሶ ኤኒቱ በርሲሳ ኤኒቱ ልበታ ኤኒቱ ቤካላ ኤኒ ኦጉማ ቀባ። እንግዲህ የሰው ልጅ ማስተማር አይችልም፣ ጥበብ የለውም። የሚያስተምር እግዚአብሔር ነው። እግዚአብሔር ደግሞ ሲያስተምር በተለያየ መንገድ ያስተምራል። ኢልሚነማ ቤካሚቴ ኢልሚነማ በርሲሳሚት ኢልሚነማ ሆማጎቹ እንደንደው ኢልሚነማ ኦጉማ ይንቀቡ ዋቀዮን ገሩ kallattii garaagaraatiin adeemsa garaagaraatiin haalota baay'eedhaan nama barsiisa.
Murraa kan eegamu mana Waaqayyoo gaafa dhufnu barsiisaa fi barataan hin jiru. Barsiisaan isa qofaa waan ta'eedhaaf, gorsaan isa qofaa waan ta'eedhaaf, beekaan isa qofaa waan ta'eedhaaf biyya har'aa kana Waaqayyoon fedha isaa yoo ta'e, yoo inni nama gargaareedha hunduu kan raawwatu. Hin dhiphatinaa jedha. Maal jedha? እሱላችሁም አትጨነቁ በሉ። ይህን ዲፐቲና ጀዳ እግዚአብሔር አምላካችን በዚህ ቃል ተንተርሰን ለሕይወት የሚሆነውን ቃሉን ፍሬ የምናፈራበትን ወንጌሉን የእግር መመላለስን ሳይሆን የልብ መመለስን እንዲሰጠን የቅዱሳን አባቶቻችን ይርዳል። የአባቶቻችን በረከት ይደርብን። የቢያቦሊኬና ንዋሃብሎ ልጅ ብሮጥም አባቱን አይቀርብም ይላሉ አበው ሲናገሩ ሲተርቱ። አልጀሙን አርሳ ወረጨች ዋጫላ ቦሊኬ ኑበርሲስ ኑበርሱ ኡሜራ አያነ ጉያ ራከነ ማሊፍ ከበይና Namni kiristaanaa ayyaanota kana gaafa kabajju akkamitti kabaji kan jedhu barsiisonni abboonni keenya barsiisu. Ani garuu ana faana kan turu yeroo kana keessa maal keessa jirra? Maal dhaga'aa jirra? Maal argaa jirra? Dubbii sagalee Waaqayyoo immoo maal jedha dhimma kana irratti kan jedhudhaaf hin dhiphatinaa kan jedhudha. በእርግጥ የሚያጨናንቅ እረፍትን የሚነሳ ሰው እንዳይረጋጋ የሚያደርጉ ብዙ ነገሮች ቢኖሩ ቃሉ ያረጋጋል። የሚያረጋጋውን አምላክ ይዘን ልጆች እንደሌላቸው ሰዎች የምናዝን ሰዎች አይደለንምና የቃሉ ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ አባት እንደሌላቸው ልጆችም አልተዋችሁም ብሏል። ጆሌ አጋባ ፋራይን ቀብን ነገር ጋር ሲንቀምነት ሲሪቲ ጎዳ ይረት ፈሌረት ሲንዲሱ ጀዴላ በየሐራ ከላ ወንጌል ማቴዎስ በቆና ጃብ ተሚሽኒ ካስለ ጋፋ ይላሉ ማን ይፈቱ ጀዳ ለምን ትጨነቃላችሁ ይላል። የዚህ ትምህርት መሰረታዊ ዓላማ የሰው ልጆች ተስፋ ስላላቸው በሕይወታቸው ላይ በሚሆንባቸው ነገር እግዚአብሔርን ብቻ ተስፋ በማድረግ በማንኛውም ነገር መጨነቅ እንደሌለባቸው፣ ሸክማችሁ ደግሞ ሲከብድባችሁ ከአቅማችሁ በላይ ሲሆንባችሁ ወደ እኔ አምጡ ብሏልና። ሰበ ዋቀዮ ጀችኩን ሰገሌን ኩን ካዮን ዱቢ ከዳ ilmi namaa abdii dhabuudhaan akkuma ijoollee abbaa faadha hin qabneef akka hin dhiphanneef haala yeroo ilaaluudhaan haala qilleensaa ilaaluudhaan akka hin raafamneef warri isaan ba'aan isaaniitti ulfaate baachuu dadhaban warri jireenya isaaniitti dhiphuu ta'e gadda ta'e gara Waaqayyootti akka fidan Waaqayyoon abbaan jecha kanaa dubbatee jira waan ta'eedhaaf maaliif dhiphattuu jedha? ማሊፍ ሊፈነና ተሰዋቀኝ ሰዎች ስለምን ይጨነቃሉ? ምንድነው ሰዎችን የሚያስጨንቃቸው? ሰዎች ትኩረት ሰጥተው ብዙ ጊዜ የሚያስቡትና የሚያጨናንቃቸው ነገር ምንድነው የምለው ከዚህ ጋር አያይዘን እናነሳለን። ወተየሮ ሄዱ ማልተሳን ይፈሳ እፍልከኛ ማሊዳ ወንዱማ ከንልፍሱ ማሉ ማልዳ ከንጀሩ ከነከላሉዳ በርግጥ የሰው ልጅ ያስባል መጨነቅ ግን የለበትም። እልምናማን ያለ መለ ያደው ይንቀው ከኑፍ ያደው ከኑፍ ያዱ ኤጅራ ዋቀዮ ቆፋላ ገዲት ባሰ ይልመና ከረ ከንጃለት ብሊሳን ቶለ ይልመና ከንጃለት ዋቀዮ ረዋንቴዳ ከናፊ ደበረ ስንገዲዳን ብትንትኒቱ ማንተኮ በዋጋ ተገሳችኋልና ማንም እንደፈለገ ያደርጋችሁ አይችልም። ይሄንን ሊያከፈለ ሲንጎቹ እንደው በርግጥ ሞት ያሳዝናል፣ ያጨንቃል፣ ያጨናንቃል። ማጣት
ያሳስባል። ሰዎች እንዲጨነቁ ያደርጋል። የጤና እክል ምክንያት ሰዎችን ሊያጨናንቃቸው ይችላል። ፈያለቡን፣ ነጋለቡን፣ ዛሬለቡን፣ ተዝገቢ ነቡን፣ ቀቤኘ ነቡን፣ ሁምነ ነቡን፣ ደንዴቲ ነቡን መመድብሱ ደንዳ ከነ ሁንዱማ ረቲ አምቦ ከንቀቡ ዋቀዩ ቆፋ ለገለቴሳ መድኃኒዓለም ዋቀዩ ቀምበ namoonni baay'een waaqayyoon dhabuu isaaniitti dhiphachuu danda'u። ብዙ ሰዎች እግዚአብሔር ስለሌላቸው የሚረዳቸው ሌላ አካል ስለሌላቸው ሊጨነቁ ይችላሉ። ሀብት ያላቸው በሀብታቸው የሚተማመኑት namoonni warri waaqayyoon hin qabne dhuguma dhiphachuu qabu፣ dhuguma yaadduu qabu፣ yaadda'uus qabu። warri qabeenya isaanii waaqessan qabeenya isaaniitti bulan gaafa qabeenyi isaanii harkaatii dhumte dhiphachuu qabu። ቅዱስ ኢዮብ እንዲህ በሚል ቃል ተናግሯል በመጽሐፈ ኢዮብ ምዕራፍ 42 ቁጥር 3 ላይ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ደግሞ ይከለከል ዘንድ እንደማይታወቅ አሁን አወቅኩኝ ነው ያለው። ነገሮቹ ሁሉ ይፈጸማል፣ የሚፈጸመውም ሁሉ ደግሞ ለበጎ ይደረጋል። ከኔ ጋር ናችሁ? ዋቀየም እንደከኝ ነው ካጀራችሁ ይሰማል ቃሉ ሰምተን 30 60 100 ያማረ ፍሬ እንድናፈራ ቅዱስ አምላካችን ይርዳል። ማሊንታ ይላየዳ ምን አትሁኑ ነው የምለው? ምን አትሁኑ? አትጨነቁ ይላል። እንደውም ቅዱስ ዮሐንስ በዚህ በዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ እስከ መጨረሻ ብንመለከት ነገር ግን እናንተ ትጨነቃላችሁ ይላል። ምን ታደርጋላችሁ? ወንጌል ዮሐንስ በቆና ኩለያ ለኮሰኮ ካስነ ጋፈ ይላሉ ሀቶ መነገር ስን ሊድበቱ ጀዳ እስም ማልታቱ ሊድበቱ ለምትችሉ ነገርም ለማትችሉ ነገርም ትጨነቃላችሁ ይላል። እስኪ አንድ ጥያቄ ጠይቃችሁ፣ አንድ ሰው በመጨነቁ የተነሳ አንዱን ጸጉር ፍሬውን አንዷን አንስቶ ከቦታው አነቃንቆ ወይም ደግሞ ነቅሎ መትከል የሚችል ማን ነው ይላል። የሰው አቅም እስከዚህ ደረጃ ነው። ደንዴቲ ነማ ሀንገ ከለት ይቻላል አገርተኒ ደንዴቲ ነማ ሁማሚት ይቻላል። እኛ ስንታይ ኃያላኖች፣ ጉልበተኞች፣ አቅም ያለን ሰዎች ብዙ ነገር ማድረግ የምንችል ሰዎች ነው የምንመስለው። የሚገርማችሁ ምንም ነገር ማድረግ አንችልም። ማን ካረዳ ኤጆን ነገር ጋር የመኔ ኢልመነ ማበርጋፈ ይላሉ ኢሰጥቆ አክኮ ከነገ ባባ ቢከስ ኢሬን ቀነቶ ይታይ ኢሰ ጉዳ ቢሰ ኢሬ ቀቡ ጋፈ ይላሉ ዋኑ ማሙ መበቃ አልፈተ ሲልቅ ምዝት ይፈካል። በአንድ ራስ ምታስ በአንድ እንቅፋት የሚወርቅ ነው። ከጎልያድ መማር ያስፈልጋል። ጎልያድ የሱ ጥንካሬ፣ የሱ ብረት መንፈስ፣ የሱ ኃያልነት መጨረሻ ውርደት ነው የሆነበት። የሚመካ በማን ይመካ? ተናገሩ። በማን ይመካ? ከሮፍ ጀጁ የወጀራት ዋቀዮ ነው ፋጀዱ ጀዳ ኤዩ ማንምቲ ከናፍ ጉያ ሀጣ ከነሜ ዋይን ኢፕና ከነ ኬቲስን ዋይ ማሊን ይፈቱ ከንጀሩ ጋፊዮፍ ጋበጣ እኔ እንደሚጠይቃችሁ ስለምንድን ነው ዛሬ የምትጨነቁ? የሚማረው ስለ ትምህርቱ፣ ያላገባው ስለ ትዳሩ፣ ስራ ያላገኘው ስለ ስራው፣ የሚነግደው ስለ ንግዱ፣ የሚሰራው ስለሚሰራው ስራ ይጨነቃል። እስቲ አሁን እንግዲህ ቅድም እንዳልኳችሁ እግዚአብሔር በተለያየ መንገድ ያስተምራል፣ በተለያየ መንገድ ይረዳል። ለምሳሌ ያለፈውን ክረምት በራሱ ፍላጎት ያመጣ አካል ካለ ክረምቱ መጣ፣ ዝናብ ዘነበ፣ ጎርፉን ጎረፈ፣ በቀለ፣ አበበ፣ ለፍሬ ደረሰ። የማን ስራ ነው? የማን ስራ ነው? አሁን ደግሞ ዝናቡን ቀጥ አደረገውና ፀሐይ አወጣ። ያ ያበበ የበቀለው የተሰራው አሁን በቅሎ በፍሬ ላይ ይታያል። የማን ስራ ነው? ክረምቱ በጋው ቆላ ደጋው የማን ነው? አሁን እኮ የእግዚአብሔር የሆነውን እየወሰድን
እግዚአብሔር ደግሞ ለኛ የተቀመጠው ድርሻውን አጣ። እያንዳንዳችን ስንኖር የራሳችን ድርሻ ይኖረናል። ለሞን ባየን ወጂ ዋቀዮ ከሰ ገሉዳን ገየን ዋቀዮ በከማዳ ገየን ነሞታ በከማዳ ጋፈኑት ገየ ከኛ ዲስነ ገየ ዋቀዮ ከሰ ሲኑ እሰከኛ ደምኔቱ ከዋቀዮ ሱራና አደቻል እጋ ገየን ልማነማ ማሊዳ ምናሉ ከንቀም ክርስቲያኖታ እንግዲህ ክርስቲያኖች እኛ ድርሻችን ምንድነው? በተለይ ይህ ጭንቀት በተለያየ ነገር ሰዎች ይጨነቁ በየጤናው ጣቢያው በየሆስፒታሉ ሲሄዱ አዎ ጭንቀት ነው ተብሏል። በቃ አማኑኤል ይሰጡት ይባላል አይደለ? ለመሆኑ ዶክተር እንደው የሚያድነው ይሄንን ጭንቀት ያድና? ያው ማሳገሻ ሊሰጥ ይችላል። መድኃኒዓለም ብቻ እኮ የሁሉም ነገር ድነስ ወይም ደግሞ መድኃኒት እዛ ነው። መድኃኒዓለም አዳነ በማይሻር ቃሉ ጠዋት ነግሮ እኮ ተናግሮ ማታ እኮ የማይሽረው እሱ ትናንት ብሎ ገባው ዛሬ የማይሽረው እሱ ብቻ ነው። ሰው እንደ ሁኔታው እንደየ ነገሩ ይቀየራል። ቃል የገባላችሁ ቃሉን የማይጠብቅ ይኖራል። መድኃኒዓለም ግን ቃሉን አያጥፍም። እሱን አመስግኑ። እንግዲህ በዚህ ቃል ላይ ቅዱስ ማቴዎስ የተናገረው እዚህ አንድ ጥያቄ ይጠይቀናል። ምንድነው የምለው? ስለዚህ ላችኋለሁ ከምዕራፍ 6 ቁጥር 24 ብንመለከት ቁጥር 24 ላይ ለሁለት ጌታ መገዛት አትችሉም ይላል። ለስንት ለሁለት ጌታ መገዛትን አትችሉም ይላል። ወይ አንዱን ትወዱታላችሁ ወይ ደግሞ አንዱን ትጥሉታላችሁ፣ ወይ ደግሞ ለአንዱ ትቀርቡታላችሁ ወይም ደግሞ ከአንዱ ትርቁታላችሁ። ለሁለት ጌታ መገዛት አይቻልም። ወይ አንዱ ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል ወይም ደግሞ ይተዋል። ለእግዚአብሔርና ለገንዘብ መገዛት አትችሉም ይላል። ለማንና ለማን ተናገሩ? ለማንና ለማን? ለብርና ለእግዚአብሔር መገዛት አትችሉም። እናንተ መገዛት የሚገባችሁ ብሩንም እናንተንም ላስገኘው እንጂ እናንተ ላስገዛችሁት ነገር ለቁሳዊ ነገር መገዛት የለባችሁም ይላል። አሁን ለማን ነው የምንገዛው? ለማን መገዛት አለብን? ኤኙ ቢተሙ ቀብና ዋቀዮዳ ቢተሙ ቀብና ጎፍታ ለማ ቢተሙ እንደንደሰኒ ጀዳ ነምኒ ተኮ ጎፍታ ለማ ቀባችሁ እንደንደው ዮኪን tokkotti siqu ዮኪን ሞ tokkorraa fagaattu jedha ዮኪን tokkotti siqu ዮኪን tokkotti fagaata ጎፍታadhaafis qarshiidhaafis bitamuu hin dandeessan biyya lafaadhaafis waaqayyoodhaafis bitamuu hin dandeessan ወይ ለዓለም መገዛት ወይ ደግሞ ለእግዚአብሔር መገዛት የትኛው ይሻላል? isa kanii fayya harka waaqayyoo mure dooluun hin qabu jedha oromoon gaafa mammaaku እሱን የቆረጠው ጉንዱሽ የለውም ይባላል። እሱ ያደረገው ነገር መጥፎ ነገር የለውም። እሱ የሰራው ነገር አይ ትክክል አይደለም የሚል አካል የለም። እንደዛማ ቢሆን ነው የሰው ጸባይ እኮ አስቸጋሪ ነው። በግንባሩ ላይ ያበጀውን አይኑን በጀርባ እንዲሆንልህ ይል ነበር የሰው ልጅ ፍላጎቱ። እንደዛ ቢሆን ፊት ለፊት ላይ የወጣውን አፍንጫ ከፈለገ ጆሮ አካባቢ ብታደርግልኝ ነው ሊል ይችላል። ሁለት እግር ያለው ደግሞ ትንሽ እንደው አንድ ጨምረ ሶስትም ብታደርገኝ ደግሞ የምን አካል ሊነሳ ይችላል። ከፈለገ የኛ ነገር እኮ ከባድ ነው። እኛ አሰጋሪዎች ነን። እቺን ፀሐይ ወይ ደግሞ በጨረቃ ብትቀይረው የምንም አካል ሊመጣ ይችላል። እሱ አስቦ እሱ ሰፍሮ ለክተው አሁን እኛ ምንድነው የሚባለው? 9 ጊዜ ለካ ስንት ጊዜ ቁረጥ አልሜ ከሰፈርቱ ጋፍ አልሰገል ሰፈርተኒ የሮቶ ቆፋ ቁጥ 9 ጊዜ እንኳን ቁርጥ የምንለካው ግን 9 ጊዜ ለክተን አንድ ጊዜ ነው የምንቆርጠው። የሱ ግን ተለክቶ ተሰፍሮ
ለእያንዳንዱ ነገር ለእያንዳንዱ ሁኔታ ሁሉ እንደየሥራው እንደየአስፈላጊነቱ እግዚአብሔር ፈጥሮታል። ለምን? ለእኛ የሚያስፈልገውን ነገር ስለማይሱ waaqayyoon waan isin barbaachisu waan itti jiraattan waan itti hin jiraattan akkamitti akka jiraattan yoom akka jiraattan eessa akka jiraattan karoora waaqayyooti malee karoora keessan miti. Amma irraa isin jiraatte sintoof jiraachise sintoof danda'e dubbadha waaqayyo qofaan danda'e harka isaa irratti nu baate nuti baranna kan waaqayyoon nuu kenne irratti of dadhabaa jirra. aduu waaqayyo nu baase lafa waaqayyo nu tattafe irratti wal jibbaa jirra. lafa kana bal'isnee akka deemnu hin beeknu. aangoo ji'aasa muraasa yookiin immoo waggaa muraasa binnu jenneetu ofii keenyaa walirratti diina taanee wal balleessaa wal barbadeessaa jirra. maatiiwwan waaqayyo hunduu ni hafa. ሁሉም ጠፊ ነው፣ ሁሉም ኃላፊ ነው። ንብረቱ ሁሉም ነገር ይጠፋል ይቀራል ያለው ዋን ሁሉ በሪነባ ወንቱ ሁሉ ሊበዳ ጀራ ወንተ በዱፋን ነከቹን ቀምኑ ማቲወን waaqayዮ ዋለማፍ ቢተሙ እንደንደሰኒ ዮኪን ጎፍታዳፍ ዮኪን ቢጀለፋ ዮኪን ቀርሺዳፍ ጀዱበት ይጅራ። ሌላው እንግዲህ ላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ደግሞ ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነት ከልብስ አይበልጥም ይላል። አይበልጥም? የትኛው ነው የሚቀድመው? ሰዎችን የሚያጠናንቃቸው ምን ነው ብንል፣ አንደኛ ሰዎች ስለሚበሉት ይጨነቃሉ፣ ስለሚለብሱት ይጨነቃሉ፣ ስለሚጠጡት ይጨነቃሉ፣ ስለምትኖሩበት ነገሮች ይጨነቃሉ። እንግዲህ እናንተ ስትጨነቁ ነፍስ ከመብል ሰውነት ከልብስ አይበልጥምን? ቅድማ የሚሰጠው የነፍስን ጉዳይ መርሳት የለብንም። ዋናተን ዋኑ ጉደን ዋኑ ፈተን ዋይት እንጅራተን የሰገጅራተን እንፈቲና ዋይ ናቻ ዋይ ውፈታ ዋይ ዱጋቱ ዋይ ጅሬነ ከሰኒን እንፈቲና ኡፈንበር nyaata hin caalu jechuudhaan lubbuun uffatas nyaata irra hin caalu jechuudhaan kaa'ee jira. እንዲህ ካለ በኋላ አንድ ምሳሌ ያስቀምጥልናል። erga akkas godheen booda yaada tokko yaadni kunis meesimbirroo samiirra balali'an allaala galaana keessa kan jiraatan qurxummeewwan jiraala bineensa caakkaatti galan ilaala gaafa isaanii ilaallu gootaraa hin qaban hin facaasan hin araman homaa hin qaban eenyu isaanii laata? እንግዲህ አሁን የሰዎች ልጆችንና ወፎችን ያነጻጽራቸዋል። ነሞታፊ ሲምብሮት bineensa caakkaa lafarra kan harkifaman galaana keessa kan galan kallattii garaagaraatiin biyya lafaa keessatti kan argaman kana isaanii wal fakkeessa. እናንተ ከዚህ አትበልጡምን ይላል። isaan kana caaltanii jedha gara keenyatti gaafa deebiru የሰው ልጅ ይዘራል፣ ያጭዳል፣ ጎተራ አለው፣ ይከምራል፣ በባንክ ይጨምራል። እንደዚህም ሆኖ የሚገርማችሁ ሚሊዮነር ሆኖ ያብሩ እኮ ከጭንቀቱ ሊያተርፈው አልቻለም። ብዙ ሰው እንደዛ እኮ ነው። ነሞኒ ባየን ቀበኘ ሳሊቲን ቦቆቹ እንደንደን አማዩን ይፈቱ ኤኒዋን ከሰንጅሬፊ ማን ስራ ተጨመረበት ነው። የሚገርማችሁ ብዙ ሀብታም ተብሎ የሚታወቁ ብዙ ሀብት ያላቸው ሰዎች ይጨነቃሉ። ጎተራ ያላቸው ሰዎች ይጨነቃሉ። በባንክ በሚሊዮን ደረጃ የሚቆጠር ብር ያላቸው ይጨነቃሉ። ትልቅ ደሞዝ የሚከፈላቸው ሰዎች ይጨነቃሉ። በጣም ነግዶ ማትረፍ የሚችሉ ሰዎች ይጨነቃሉ። ልጆች ያላቸው ይጨነቃሉ። የሚረዳቸው ያላቸው ይጨነቃሉ። ወፎችን ግን ተመልከቱ። ጎተራ የላቸውም፣ ባንክ የላቸውም፣ ርስ የላቸውም፣ አገር የላቸውም፣ ድንበር የላቸውም። እስቲ ወፎች አሁን እርስ በራሳቸው ሲጣሉ አንሰማቸውም፣ አናያቸውም። ያገኙትን ይበላሉ፣ ያገኙበት ቦታ ያድራሉ። አካባቢ ክልል ምናምን የላቸው። የሰው ልጅ እኮ ከባድ ነው። ትንሹ ነገር የማያበቃው ባለው የማያመሰግን ሁሌ ምሬትን
የሚናገር ሁሌ ቢያገኝ የሚመቸው አንዳንድ ማንነቱ የሚለካው በፈተና ነውና በደረሰበት ነገር ከዚህ በኋላ ምን እግዚአብሔር አለ ከዚህ በኋላ እግዚአብሔርም እኮ የለም የሚሉ ሰዎችም ደግሞ አሉ። ትልቁ ነገር የሰው ልጅ የዕለት ጉርስ ያለው የሚበላ የሚጠጣ ልብስ ያለው ኑሮ ያለው ትዳር ያለው ስራ ያለው ነግዶ ማትረፍ የሚችል እንዴት ይጨነቃል? ቦታ ያለው ስንት ብር ያለው ስንት ህይወት ያለው ከምንም በላይ ደግሞ የሰው ልጅ እግዚአብሔርን ብቻ ካለው ይበቃል። እልምነ ባበር ዋንዱ ባፌ ዋቀዮን ቆፋ ቀባናን ገሃሳት ኤኙን ቆፋ ዋቀዮን ቆፋዳ ማሊፍ ወጀተን namni qarshii irratti namni beekumsa ogummaa irree isaa irratti hirkatu guyyaa ta'u kufuunsaa hin oolu. Namni waaqayyo irratti hirkate garuu yoomillee hin kufu sababa waaqayyo. Namoonni callisanii waan danda'aniifis waan hin dandeenyeefis yeroo dhiphatan ni agarra. እንደውም በዚህ በማቴዎስ ወንጌል ምዕራፍ 6 ላይ እንዲህ ብላችሁ ጸልዩ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ በዚህች ምድር ላይ ትሁን። የዕለት እንጀራችን ምን አርገን ነው? ለመሆኑ አሁን እኛ ለዕለት እንጀራ ነው እየተጨነቅን ያለ ነው? ለሩቅ ዘመን ወይም ደግሞ መቼም እቅድ የረጅም ጊዜ እቅድ የአጭር ጊዜ እቅድና መካከለኛ ጊዜ እቅድ ብለን ልናቅድ እንችላለን። ሰዎች እኮ የሚገርማችሁ አሁን በዚህ ላይ ሆኖ አንድ መኪና ያለው ሁለት መኪና ለማድረግ ጭቃ ቤት ያለው ብሎኬት ሰርቶ ለመግባት አንድ ዲግሪ ያለው ሁለተኛ ዲግሪውን ለማምጣት 10,000 ብር የሚከፈለው ደሞዝተኛ 20,000 ብር ለማግኘት ዛሬ አንድ ክልል የሚያስተዳድር አካል ካለ ደግሞ ሁለተኛ ክልሉን ጨምሮ ለመያዝ ትንሽ የማይበቃል ስግብግቦች ባለን የማናመሰግን ከኛ በታች ያሉትን ሰዎችን የማንመለከት ባዩኒኬ ለከረዳ እንገሞቶ ቀቡ ገቦረ መጎቹና እንሞ ቀርሽ ኩመ ኩነ ሚንዳያቱ ኩመ ዲግደማ አርገቹዳ እና አነቶ ኩቡልቹ ብየ ሁሉ ወልት ቀለ ቡልቹዳ እን ኢትዮጵያ ከጅራት አሜሪካ ነቁዳ መቼም ዲቪ የማይሞላ የለም። አሁን በዚህ ሰዓት ላይ ነሚ ዲቪን ጉን እንጅሩ አሜሪካ ደሙዳ ማሊ አሜሪካን ኩኒ ሞቱማ ዋቀዮቲ መንግስት ሰማት ነው እንደ አሜሪካ ነው እንደ አሁንም እኛ እኮ የሚገርማቸው አብዛኞቻችን ይሄ የውጪው ስልጣኔ አሁን አንድ በየዲኤስፒ ብንሄድ ሰዎች ፈረንጅ እዛ ስራውን ሰርቶ ኑሮውን አሻሽለው እሱ እንደ ልቡ ቪዛውን በርገሩን እየበላ ይኖራል። አንተ ከዚህ ሆዲ ጩር እያለ 24 ሰዓት የሱን ፊልም ትመለከታለህ ቁጭ ብለህ። የኛ ነገር እኮ ቢወራ አያልቅም። ፈረንጅ ያመጣውን በፊት ለፊት የተቀደደ በጀርባ የተቀደደ ነገር እዛ ሆኖ ፋሽን ብሎ ለኛ ልኳል። እኛም ደግሞ እንደዚህ ነው። እነሱ እኮ አሁን እኮ ነው ያምርባቸዋል ራቆታቸው እንደሄዱ ለምን ነጭ ስለሆነ ስራት ባይሆንም አሁን እኮ ከሁሉም ነገር በላይ የሚያጨንቅን አሁን አንዳንዱ ደግሞ እንዴት አድርጌ ፋሽን አዲስ ነገር ላስገኝ ብሎ የሚጨነቁ ሰዎች አሉ። በጣም አስቸጋሪ ነው ለማለት። አሁን አንድ ታዋቂው ይሄ ማይክል ጃክሰን ነው የሚባለው ማለት እሱ በቃ እኔ ከዚህ በኋላ አበሻ መሆን አይጠበቅብኝም ማለት እና ሲባል ይሄ መቼም እነዛም እነዚህ ዝንጀሮዎች ብሎ ስለሚሰድቡ ምንድነው ያደረገው? የውስጡን ቆዳውን ወዴት ነው የገለበጠው? ወደ ውጪ። ውስጥ ያለው ወደ ውጪ፣ ውጪ ያለው ወደ ውስጥ አደረገና ምን ለማድረግ ነጭ ለመምሰል ቦክቶ ጥልቶ እኮ ነው የሞተው። ሰዎች ይሄ እኮ ያስጨንቃቸው እጋ ክርስቲያኑ ዋንከን ወንቶተ ከደከላቲ ኢበቹ ፍረከቹ ወክሞ ያዱ ይንቀቡ ክርስቲያን ያደው ይንቀቡ ያዱ ይሳገሩ ይንቀበዳ ዋላ ያዱ ቀብና ያዱ ያደውን ገራገሩማ ጉዳ ቀባ ማሰብና መጨነቅ ሁለቱ ይለያያሉ። ማንም ሰው አእምሮ የተሰጠን እንድናስበው ያዱ ያደውን ገራገርቱማ ጉዳ ቀባ ያዱ ነምን ከብዩ ወመማ ሁሉ መራ አደ ከኒሰ ጎዱ ያዱ ዳል ነምን ከብዩ ይያዳ ምንድነው አታስብም እንደ ይባላል አይደል? አታስብም እንደ ይባላል። ለምን? ማሰብ ድርሻችን ስለሆነ ሰብአዊነታችን ስለሆነ ዛሬ ማሰብ ስለጎደለ ብዙ ነገር እየተደረገ ያለው
መጨነቅ የለብንም። ይሄዳል ያለው ይሄዳል፣ ይመጣል ያለው ይመጣል። ሁሉም ነገር በጊዜው ይከናወናል። ለበጎ ነው፣ ሁሉም ነገር ለበጎ ነው ይላሉ። አዎ ሲያስተምሩ። አዎ ግን አንዳንዱ ይሰርቅና ተይዞ እስር ቤት ሲገባ ሰዎች ሊጠይቁት ይላሉ። ምን ነው አቶ ገሌ ምን ሆነ ነው ሲባል ያውቁታል። ምስጢሩ ሰርቆ ነው እንደዚህ አድርገው ነው። በቃ በርታ፣ እግዚአብሔር ካንተ ጋር ለበጎ ነው ይባላል። ሌባውን እኮ ነው። ወይ ደግሞ ሰው ፈንክቶ እስር ቤት ይገባና ጠጥቶ ከሰዎች ጋር ይደባደብና አቶ ገሌ ምን ሆነ ነው ከሰዎች ተጣላውና ሰውዬው ፈንክቶ ለበጎ ነው በርታ ይሉታል። ይህ ሰውዬ እያመለከተው እኮ ነው። ተው አይ ሁለተኛ ባትመለስበት እነዚህ አቶንም አይደለም የምንለው። ወይ ደግሞ ሰርቆ እግል እንዲሰርቁ ታሰር እንሄድና ለመጠየቅ በርታ እንግዲህ ጊዜ ካንተ ጋር ለበጎ ነው። ምኑ ለበጎ እያሰበ እኮ ነው የገባበት። አርጋረ በርከኒኒ ሀቴ ከውን ጋሩማ ይንቀቡ ኑቲ ጎቹ ከንቀምኑ ዋን ጋሩማ ይረቲ ነመጀጀቤሱ ቀምነ ማለ ሐናፊስ አይ ጀባዱጋ ኩኒ ዋን ጋሪ ፊ ጀቹን ቀምኑ ማቲ ወን ዋቀይ ከነ ወል ቀብሲስኔ የሮ ከነ ጅሬኝ ከኛ ከኑ ሪብሳ ጅሩ ማሊ ዳዳ ዋኛቻ ዋይ ኡፈታ ዋይ ጋይላ ዋይ በርኖታ ዋይ ተኩማ ደቡ ነጋ ደቡ ነጋዴኙዳ አዳኒ አለቢ ያጀላ ነጋዴኙዳ ሰላማችን ማን ነው? እግዚአብሔር መድኃኒዓለም ብቻ ነው። አመስግኑት እስቲ። አዎ ሰላማችን እያጣን ያለነው በሱ በኩል የመጣ ከሱ ጋር በሱ ጋር ምንም ጥፋት የለበትም። እኛ ግን ሰላም ያልፈለግነው ምን ያደረገ መድኃኒዓለም ምንም ያደረገው ነገር የለም። ሙሉ ነጋከን እንበርባለ ሙሉ ነጋ ይበርባለ ነጋ ይወጥፍ ለበለ መድኃኒዓለም ዳረስ ነጋንሳ አዱኛ ከረ ሁሉ ማፍታ ኤራ ማቲ ወሩ አቀዮ ኑቲስ ዋይ ነጋከን ሞ ማልጎቹ ቀም ነጋየን መነ ክርስቲያና ማሊዳ ጋየነ ፖሊ ማሊዳ ክርስቲያን ማልጎቹ ቀም ነጋ አርገቹ አፍጋመጀዱ ከረቹ ቢቀረቹ ቆፋላ ሴፊን የሚያነሱ በምን ይጠፋሉ? በምን ይጠፋሉ? ፈራችሁ እንዴ? ሴፊን የሚያነሱ በምን ይጠፋሉ? በሴፋቸው ያልቃሉ ይላል። ክርስቲያን ግደል፣ ፍረድ፣ ክፈል፣ አካፍል አትልም። ልቦና ይስ ነው ማስተዋሉን ያድል ነው። ቤተክርስቲያን ሁሉ ላይ ትጸልያለች። ቤተክርስቲያን አንዳንዶቹ በደረኛ አድርጎ የሚቆጥሩ ሰዎች አሉ። ቤተክርስቲያንን በየተኛ የሚያደርጉ ሰዎች አሉ። እንደው እኔ አንድ ጥያቄ ልጠይቃችሁ። ቤተክርስቲያን መጣችሁ ስትሳለሙ ስትጸልዩ ማንነታችሁ የጠየቃችሁ ሰዎች ካላችሁ ንገሩኝ። መነመንታዱ ሰሊ ሰገዳ ፊሳተው ከእናላ ፊሳተው አዲሰኝን ከኤሳር ዘየቲ በለመንታ ጀቲ እንደዚህ ቤተክርስቲያን እናንተን ጠይቃ የምታውቁ ሆነ እናንተ ነው ጥያቄ ቅርታ የሚጠይቃችሁ ትላለች እንደ ቤተክርስቲያን። ከየት መጣ እንዴት መጣ የምን ቋንቋ ተናጋሪ ትላለች እንዴ? ትላለች አትልም። ታዲያ ቤተክርስቲያን ምን አድርጋ ነው በየተኛ ሆና ቁጭ ያለችው? እንደ በየተኛ የምንቆጥራት ለምንድን ነው? ይህም ሊያጨናንቀን ይገባል። በተለይ አገራችን ሰላም ማጣቷ የአንድ ሰው የሁለት ሰው የሌላ አካል ብቻ አይደለም፣ የሁላችንም። ክርስቲያን ምን ያደርጋ ክፉ ዘመንን በጸሎት ነው የሚያልፈው። አያችሁ፣ ክርስቲያን ሴፍን አንስቶ ያሸነፈበት ሰዓትና ወቅት የለም። ከተሳሳትኩኝ አርሙ። ውሸት ወይስ ሐሰት? የቤተ ክርስቲያን ድርሻዋ የማሳረግ ስራ ነው። ይህ ያጨናንቀን ይገባል። ጋዬን መነመንታ ጋዬ አራርሶ ደመለ ጋዬ ወልት ሁሱ ወልሲሱ ምት ጸሎት ብቻ ነው ቤተ ክርስቲያንን የሚያዋጣት። አስበነዋል ወይ? ለምንድን ነው በወንድማማቾች መካከል ላይ ጸብን የምንዘራው? ቅዱስ ማቴዎስ ምንድን ነው ያለው? በማቴዎስ ምዕራፍ 12 ላይ ክፉዎችን በክፋታቸው ያጠፋቸዋል ይላል።
አንተ ሴፍን ስላነሳ አታጠፋም ክፉን። ክፋት ክፉዎችን በክፋታቸው ያጠፋቸዋል። ቃል ነው የሚለው። እባካችሁ እኛ እንጸልይ፣ የኛ ድርሻ እንወጣ። የኛ ድርሻ መጸለይ መጨነቅ አይደለም። ፈጣሪ ሆይ በጎ ዘመንን መልስልን። የኛ አባቶቻችን ዘመንን ያ የአንድነትን ዘመን ያ የመተሳሰብን ዘመን ያ የበጎ ዘመን ጊዜን መልስልን ብለን መጸለይ የኛ ድርሻ ነው የሚሆነው እንጂ ሴፍ ከሚያነሳ ጋራ ሴፍ የምናነሳ ከሆነ ከባድ ነው የሚሆነው። ከሚነፍስ ጋራ መንፈስ የለብንም። ከሚያወራ ጋራ ማውራት የለብንም። የክርስቲያን መገለጫው አብሮነቱ፣ አንድነቱ፣ ፍቅሩ፣ መተሳሰቡ ነው። ጃለል ክርስቲያኑማ ከየን ክርስቲያኑማ ማለን ይብሰባ ወረይስ ናያቱ ፈረዳ ወረይስ እንጅቡ ጃለዳ ወረይስ ናያቱ ፍላዳ ወረከየን ስንራ ፍረቱ ከብራይዳት ይላዳ ጀለመለ ቶቆ ስራፈ ስለመራ ፍረዱ እንጂ ቤተክርስቲያን እንዲህ ነው ስታስተምረን እኛን የሚያሳደገችን ማንንም ታከኝ ከዩኒቨርሲቲ ያራቱ ጌስ ቅዱስ ፊልጶስ ቅዱስ ጳውሎስ መልእክቱ በምዕራፍ 4 ፊልጶስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳችን አትጨነቁ። ባንጀ ኩኩልች ጳውሎስ ኤርጋይሳ ገረወራ ኡመተ ፊልጶስ በቆና አፉር ጃረት ጎፍታን ሊሆና ጀዳ ፈጎዳ ሞዲ ሆና ፈጎዳ ሞዲ ሆና በልባቸው ለሚጠሩት ለሚጠብቁት ለሚታገሱት ለሚጸልዩት እግዚኦ ለሚሉት እግዚአብሔር ቅርብ ነው። ቅርብ መስሎ ይታየናል። ያው ሰው በባህሪው ችኩል ስለሆነ አሁን ፈጣሪ መጨረሻውን ካላሳየን ምን ሰዎች አለን። እግዚአብሔር ዛሬውኑ የኔንም የእናንተንም የክፉዎችንም ቀዳቸውን አያሳያችሁ፣ ቆይቶ ነው የሚያሳየው። ሲያሳይ ደግሞ አንተ በምታየው አንተ በምትረዳው መንገድ አይደለም፣ ቀስ ብሎ ቆንጠጥ ያደርጋል። ሲቆረጥጥ ድምፅ የለው፣ የሱ ጅራፍ ድምፅ የለው። በዝምታ ይቀጣል፣ በዝምታ ያስተምራል፣ በነገሮች ሁሉ እግዚአብሔር ይናገራል። ማን አስተዋለ? ከትውልዱ ማን አስተዋለ ነው ያለው። ዳሞተ ከሳ ኤኙ ቀልቤፈተ ከንጀሩ ከናፍዳ መጫም ቁልቁሉ። ስለዚህ ጌታ ቅርብ ነው። ጎፍታ እንዲሆና በነገር ሁሉ በጸሎትና በምልጃ ከናፊ ቀረታ ይቆፋ ዋቀዮት ኤሱ አከቀም ነው ገነተ ወሊት ዋቀዮ ብረት ከእና ከሰን በክስሳ መለ ዋንተኮ ልዩ ይጨነቀሚና የከሊሞ ህንበቲና በምንም ነገር የእናንተ ድርሻ ጸሎትና ምልጃ ምስጋናን ብቻ አቅርቡ እንጂ በማንኛውም ነገር አትጨነቁ ይላል። ይህ ቃል የተስፋ ቃል ነው። ክርስቲያኖች ሰገሌን ኩን ማቲወን ዋቀዮ ሰገሌ አብዲት ሰገሌን ኩን